እነዚህን ሁለት ፎቶዎች ልብ ብላችሁ ተመልከቱ። በውስጣችሁ ጥያቄ እንደተፈጠረ እርግጠኛ ነኝ። በዛሬው ታሪክ የማስቃኛችሁ እነዚህ ሁለት ፎቶዎች ከየት እንደመጡና ማን ሊያነሳቸው እንደቻለ እንዲሁም በፎቶ ላይ የሚታዩት ሰዎች ማንነት አብረን የምናይ ይሆናል። ቪዲዮውን ላይክና ሼር በማድረግ ጀምሩ እያልኩ ወደ ታሪኩ ልውሰዳችሁ። እነዚህ የምትመለከቷቸው ሁለት ፎቶዎች በጊዜው ታዋቂ ከነበረው ክሪፒ ፓስታ በመባል ከሚታወቀው የሩሲያ የእንቅልፍ ሙከራ ጋር ይያያዛሉ። ከጊዜያት ወዲህ ከዚህ ከሩሲያዊ የእንቅልፍ ሙከራ ጋር የተያያዙ እጅግ አስፈሪ ምስሎች በኢንተርኔት ላይ ተሰራጭተው ይገኛሉ። ምንም እንኳን የምስሎቹ አስፈሪነት የሚካድ ባይሆንም ብዙዎች የምስሎቹን መነሻ አያውቁትም። በሁለተኛው የዓለም ጦርነት ጊዜ የነበረው ክሪፒ ፓስታ ከሩሲያ የተላኩ የጥናት ተመራማሪዎች ፈቃዳቸው የሆነ ታራሚዎችን በግዴታ ወስደው ያካሄዱባቸው ምርመራ ሲሆን በምርመራው ጊዜ ለ30 ቀናት ያህል እንቅልፍ እንዳይተኙ የሚያደርግ ኬሚካልን ታራሚዎቹ ላይ በጭስ መልክ ይለቁባቸዋል። ይህ ኬሚካል ሙሉ በሙሉ ንቁ የሚያደርግ ባይሆንም እያዳከመ የሚሄድ ነው። ተመራማሪዎቹ ይህንን ምርምር እንዲያካሄዱ ያደረጋቸው ዋነኛው ምክንያት በጦርነቱ ወቅት ወታደሮች እንቅልፍ እንዳይወስዳቸው በሚል ነበር። ታዲያ ታሪኮች እንደሚናገሩት ተመራማሪዎቹ ጭሱን የለቀቁባቸው ታራሚዎች ከ15 ቀናት በኋላ ምን ላይ እንደደረሱ ለማየት የታፈነውን እስር ቤት ሲከፍቱት ታራሚዎቹ ራሳቸው ላይ ከፍተኛ የሆነ ጉዳትን አደርሰው እንደነበርና የራሳቸውን ስጋ መመገብ ጀምረው እንደተገኙ ይነገራል። ታዲያ እነዚህ ታራሚዎች ማረሚያ ቤቱን በኃይል እንዲለቁ ከተደረጉ በኋላ የተለየ ባህሪ ይታይባቸው እንደነበርና አልፎም የተለያዩ ተመራማሪዎች ላይ ጥቃት አድርሰው በአስደንጋጭ መልኩ ለሞት እንደዳረጓቸውም ተነግሯል። ምንም እንኳን ታራሚዎቹ በዚያ ጊዜ ታፍነው በነበረበት በ15 ቀናት ውስጥ ከፍተኛ የሆነ የአካልና የስነ ልቦና ጉዳት የደረሰባቸው ቢሆንም ታፍነው ከነበረበት ቤት ከወጡ በኋላ ተመራማሪዎቹን እንቅልፋችን እንዳይመጣ መልሱን እያሉ ሲማጸኑም ነበር። ሆኖም ይህ ክሪፒ ፓስታ የተሰኘው ምርምር ታራሚዎችን በሙሉ ለሞት እንዲዳረጉ አድርጓል። ይህ የክሪፒ ፓስታ የሩሲያ የእንቅልፍ ምርመራ ታሪክ በ2010 ክሪፒ ፓስታ በተባለ ዌብሳይት ላይ ከተጋራ በኋላ ብዙም ሳይቆይ ነበር የህዝቡን ቀልብ ለመሳብ የቻለው። በራሴ ባደረኩት ምርምር ይህ ታሪክ ይፋ የተደረገው በኦገስት 18 2019 አንድ RIP747 የተባለ ተጠቃሚ ይህንን ታሪክ ከፎቶ ጋር አድርጎ በግል ብሮሰሩ ላይ ፖስት አድርጎት ነበር። ከዚህ ፖስት ስር ይህ ታሪክ ከወንድሙ በተላከለት ሊንክ ሲገባ ያገኘው፣ ነገር ግን እርሱም ሆነ ወንድሙ ስለ ታሪኩ መነሻ ምንም እንደማያውቁ አሳውቋል። ሆኖም ይህ ታሪክ ጸሐፊው ማን እንደሆነ ስላልታወቀ መነሻውን ለማረጋገጥ ይከብዳል። ከዚህ በመቀጠል ምስሉ የተለያዩ ሚዲያዎች ላይ የተለቀቀና የታወቀ መጣ። ብዙዎች ግን በአፈ ታሪክ ከሚነገረው ታሪክ ጋር እያያያዙት በመጡ ቁጥር ዝናው እየጨመረ መጣ። በማርች 2013 ታሪኩ የራሱ የሆነ ዌብሳይት ይከፈተለትና በተመሳሳይ ዓመት ደግሞ አይሪድ ክሪፒ ፓስታ በተባለ የዩቲዩብ ቻናል ላይ ተለቀቀ። ይህን ጊዜ ነበር ምስሉና ትክክለኛ ታሪኩ ይፋ የተደረጉት። አንደኛው ምስል ላይ 4 ሰዎች አንድ ግድግዳ ፊት ለፊት የተለያየ ቅርጽ ያለው ማስክ አድርገው ይታያሉ። እነዚህ 4 ሰዎች ተመራማሪዎቹ ናቸው። አንደኛው ምስል ላይ ደግሞ ቆዳው ተሸብሽቦ ያለና ለማየት እጅጉን የሚያስፈራ ፍጥረት ፈገግ ብሎ ወደ ካሜራው ሲመለከት ይታያል። ይህ ደግሞ ለምርመራ ከተወሰዱት ታራሚዎች ውስጥ አንዱ ነበር ይባላል። እነዚህ በጭሱ ጉዳት ደርሶባቸው የነበሩት ሰዎች ሙሉ ለሙሉ ራሳቸውን የሚያውቁ አልነበሩም። ታዲያ የዚህ የክሪፒ ፓስታ ታሪክ ዩቲዩብ ላይ በሚለቀቅበት ጊዜ ከ54 ሚሊዮን በላይ እይታዎችን እንዲያገኝ ሆነ። በዚህም የተነሳ ብዙ ሰዎች ታሪኩን ለማወቅ እንዲጓጉ አድርጓል። በ2015 የብሪቲሽ ዜግነት ያላት ሆሊ አይስ የተባለች እንስት በዚህ ታሪክ ዙሪያ የሚያውጠነጥን ዘ ሩሺያን ስሊፕ ኤክስፐሪመንት የተሰኘ መጽሐፍ ታሳትማለች። ብዙዎች ይህች ሴት የታሪኩ ዋና ደራሲ አድርገው የወሰዱ ቢሆንም ራሷ በሰጠችው የቃለ ምልልስ ላይ የራሷ ድርሰት እንዳልሆነ ትናገራለች። ብዙዎችን ያነጋገረውና ከታሪኩ ጋር ተዛምዶ የቀረበው ይህ ምስል ብዙ ተብሎለታል። አብዛኛው የማህበረሰብ ክፍል የተቀበለው ይህ ምስል በሁለተኛው የዓለም ጦርነት ላይ የነበረ እስረኛ መሆኑን ተቀብሏል። ብዙ ቁጥር ያላቸው ሰዎች ደግሞ የምስል ትክክለኛ ያልሆነና ተቀናብሮ የተሰራ ነው ሲሉ ተሰምቷል። የዚህ ምስል ብላክ ኤንድ ዋይት የሆነው ሲነሳና ብርሃን ሲጨመርበት ተቀናብሮ የተቀመጠ ቅርጽ ይመስላል። በ2005 አንድ የመዝናኛ ድርጅት በዚህ ምስል ታስቦ የተሰራ ስፓዝም የተሰኘ የእንጨት ስራ ውጤትን ለሃሎዊን በዓል ያዘጋጃል። ይህ የእንጨት ስራ በውስጡ የሳውንድ ሲስተም ያለው ሲሆን አስደንጋጭ የሆነ ድምፅን እያወጣ እንዲንቀጠቀጥ ሆኖ ነው የተሰራው። ይህ ስራም ምስሉ ይበልጥ ተወዳጅነት እንዲያገኝ አደረገው። ቀጥሎ ያሉት የ4 ሰዎች ምስል ለመጀመሪያ ጊዜ ይፋ የተደረገው በ2008 በamazon.com ላይ ነበር። ግሬንገር.com የተሰኘው ድረገጽ እንደሚያብራራው ይህ ምስል በአንደኛው የዓለም ጦርነት ላይ የነበረውን የጋዝ ጦርነት ለማስታወስ በትክክለኛ ወታደሮች የተነሳ ነው ይላል። ብዙ መረጃዎች ሲሰጡ ቢሆንም የእነዚህ ሁለት ምስሎች ትክክለኛ መረጃ ግን በእርግጠኝነት አይታወቅም። ሆኖም እነዚህን ምስሎች ከሁለተኛው ዓለም ጦርነት ጋር የሩሲያ የእንቅልፍ ሙከራ ጋር በማቆራኘት በተወራው ወሬ ምክንያት የብዙ ሚዲያዎች ቀልብ ለመሳብ ችሏል።
በጁላይ 10 2020 ዓ.ም አንዲት ግሪዝሊ ፓንዳ የተባለች ተጠቃሚ በሬዲት ድህረ ገጽ ላይ ለመመልከት የሚረብሽ ምስልን ታጋራለች። ይህ ምስል ከተጋራ በኋላም ብዙዎች የዚህን ምስል ትክክለኛ ታሪክ ለመፈለግ የተለያዩ ሙከራዎች እንዲያደርጉ አስገድዷቸዋል። በምስሉ ላይ ሁለት ትናንሽ ልጆች በመስኮቱ በኩል ቆመው ይታያል። አንደኛዋ ልጅ ፊቷ ላይ ፈገግታ ይታይባታል። አንደኛው ልጅ ደግሞ ስሜት የሌለው ፊት እያሳየ ሲሆን ከሁለቱ ልጆች ጀርባ ፍጹም ጨለማን የተላበሰች ሁለት በትናንሹ የሚያንጸባርቁ አይኖች ያሏት ሴት ትታያለች። ምስሉን በመስኮት ላይ ሆነው መነሳታቸውና የጨለማ ጽልመትን የተላበሰችው እንስት ከጀርባቸው መሆኗ ልጆቹ አደጋ ላይ ያሉ መሆኑን ያሳያል። የፎቶውን መነሻ ታሪክ ለማጥናት በተደረጉ ሙከራዎች ከወደ ቶኪዮ ቴልስ ኦፍ ቴረር የተሰኘ የቲቪ ሾው ከምስሉ ጋር የሚገናኙ ነገሮችን በተለያዩ ሶሻል ሚዲያዎች ላይ አጋርቷል። ቴልስ ኦፍ ቴረር የሚባለው የጃፓን ሆረር ቲቪ ሾው ሲሆን ከ2003 እስከ 2005 በአየር ላይ ውሏል። መረጃዎች እንደሚያሳዩት ታዲያ ይህ ምስል በዚህ ቲቪ ሾው ከተለቀቁት ከተወሰኑ ክፍሎች ጋር ግንኙነት አለውም ተብሏል። ሆኖም ግን ምስሉ በግልጽ በአጫጭር ፊልሞች ላይ የሚታይ አልነበረም። ከእነዚህ አጫጭር ፊልሞች ውስጥ ከፎቶዎቹ ጋር ግንኙነት ይኖረዋል የተባለው ኦንሊ ዘ ቱ ኦፍ አስ የተሰኘው ክፍል ነው። ይህ በ2005 ላይ የቀረበው የቴልስ ኦፍ ቴረር አንደኛው ክፍል በትምህርት ቤት ውስጥ ያሉና መውጣት ያልቻሉ አስተማሪና ተማሪ የሚያጋጥማቸውን ያልተለመደ እንቅስቃሴ ያሳያል። በዚህኛው ክፍል ላይ አንዲት ሴት መንገዷን የሄደችበት ባለበት ሁለት ትናንሽ ልጆችን በመስኮት በኩል ታያለች። ልጆቹ ሰላምታ በማቅረብም እጇን ስታወዛውዝ ይታያል። ልጆቹም በፈገግታ ሰላምታ ያቀርቡላታል። አስደንጋጩ ምስል እዚህ ላይ ነው ያለው። ከሁለቱ ህፃናት ጀርባ ሙሉ በሙሉ ጥቁር የሆነ ጥላ የምትመስል እንስት ትታያለች። በዚህ አጭር ፊልም ላይ የሚታየው ከልጆቹ በስተጀርባ ያለው ጥቁር ጥላ ከሬዲት ጋር ከተገኘው ጋር ሲነጻጸር ሁለት አይነት የሚመስሉ ብርሃኖች የሉትም። ስለዚህ ኦሪጂናሉ ምስል የዚህ ፊልም ሊሆን ይችላል የሚሉ አስተያየቶች እየበዙ መጡ። ታዲያ ይህ ምስል ለተመለከቱት ድንጋጤና ፍርሃትን የሚፈጥር በመሆኑ ብዙዎች ጋር ደርሶ አነጋጋሪ ለመሆን በቅቷል።